ጎጂ ያልሆኑ እርግዝና ባህሪያት መፍትሄዎቻቸውን እናያለን። በመጀመሪያም በእርግዝና ወቅት የሚከሰት ማቅለሽለሽን ለመከላከል ከበላን በኋላ ብዙ ፈሳሽ ውሃን መጠቀም ፈሳሾችን መጠቀም ይጠበቅብናል። ቅባት የበዛበት ምግቦችን መቀነስ ይጠበቅብናል። ማቅለሽለሽን ከሚያባብሱ ሽታዎችና ምግቦች መራቅ ይጠበቅብናል። በትንሹ ዝንጅብል፣ ሎሚ፣ ቁንዶ በርበሬዎችን መጠቀም እንችላለን ማለት ነው። ድካምን ለመቀነስ የተመጣጠነ ምግብ መመገብ አለብን። ለተከታታይ ጊዜ እንቅስቃሴዎችን ማድረግም ይጠበቅብናል። የደም ማነስን ለመከላከል ለሰውነታችን በቂ የሆኑ ፈሳሾችን መጠቀም ይጠበቅብናል። ጁሶችን መጠቀም እንችላለን። የተለያዩ አይነት ጁሶችን መጠቀም እንችላለን። በቂ የሆነ ፈሳሾችን ደግሞ መጠቀም አለብን። አስፈላጊውን የተመጣጠነ ምግብ መጠን በደንብ ካሎሪ መጠቀም አለብን። ለረጅም ሰዓት መቆም አይጠበቅብንም ማለት ነው። ስንቆምም በጎናችን ሆነን በዝግታ መነሳት ይጠበቅብናል። አይረን፣ ፎሊክ አሲድ፣ ቫይታሚኖችን በአግባቡ መጠቀም ይጠበቅብናል ማለት ነው። ማቃርና ደረት አካባቢ መቃጠልን ለመቀነስ አትክልትና ፍራፍሬ አዘውትሮ መመገብ፣ እንዲሁም ትንሽ ትንሽ ቶሎ ቶሎ በደንብ ማላምጠን መዋጥ ይጠበቅብናል። ሌላው ኮካ፣ ቡና፣ አልኮል እንዲሁም ቅባታማ ምግቦችን ማስወገድ አለብን። ከመተኛታችንም በፊት 1-2 ሰዓት ከበላን በኋላ መቆየት፣ 1 ብርጭቆ ያህል ወተትን ጠጥተን መተኛት ይጠበቅብናል። ሸንተረሮችን በሆዳችን ወይ ደግሞ በታፋችን ላይ የሚወጡት ለመከላከል ቆዳን በሎሽን ማሸት እንዲሁም ብዙ ውሃ መጠጣት አለብን። ቫሪኮዝ ቬይንን ለመከላከል እግራችንን አጣጥፈን አለመቀመጥ፣ ከፍ ያሉ ጫማዎችን አለማድረግ ይጠበቅብናል ማለት ነው። ሌላኛው ሰውነትን የሚወጥሩ ልብሶችን አለማድረግ፣ ታይትን ደግሞ ማድረግ ይከላከልልን። ወገብ ህመምን ለመከላከል የሚያመንን ቦታ ባለቤታችን እንዲያሽልን ማድረግ፣ በእርግዝና የተፈቀዱ የማሳጅ አይነቶችን በቤት ውስጥ የሚሆን ማሳጅ ቤቶች በመሄድ መጠቀም እንችላለን ማለት ነው። ሌላው በምንቀመጥና በምንተኛ ጊዜ በወገባችንን በትራስ ማስደገፍ፣ ቀለል ያሉ የስፖርት እንቅስቃሴዎችን መስራት ይረዳናል። የወገብ ህመማችንን እንዲቀንስ ያደርግልናል ማለት ነው። ሌላው ከባድ ነገሮችን አለማንሳት ይመከራል። ቁርጥማትንና መደንዘዝ፣ መንዘርን ለመከላከል እግርን ለረጅም ሰዓት አጣጥፎ አለመቀመጥ፣ የእግር ጉዞ ማድረግ፣ ከመተኛታችን በፊት በሙቅ ውሃ መታጠብ ይመከራል። እንዲሁም የእርጉዝ ታይቶችን መጠቀም፣ እግርን መዘርጋትና ማሸት ደግሞ በጣም ከባሰብን እንችላለን ማለት ነው። ሌላው ስጋት፣ ጭንቀትን ለመቀነስ የተለያዩ አይነት የዮጋ ወይ የሜዲቴሽን የመመሰጥ ስልቶችን መጠቀም እንችላለን ማለት ነው። የዮጋ እንቅስቃሴዎችን ማድረግ እንችላለን በቤት ውስጥ የሚሆን በሌሎች ቦታዎች። ሌላው በቂ እንቅልፍ በተገቢው አተኛኘት አቅጣጫ ማግኘት፣ ከ7 እስከ 9 ሰዓት ያህል እርጉዝ እናት መተኛት ይጠበቅባታል ማለት ነው። የኪንታሮት ህመምን ለመቀነስና ለመከላከል ማድረግ የሚጠበቅብን ካፊን ፍሪ የሆኑ መጠጦችን፣ ካፊን የሌለባቸው ፈሳሾችን በብዛት መጠጣት ይመከራል። ድርቀትን ደግሞ መከላከል አለብን። ዋና ደግሞ እጅግ በጣም ጥሩ ስለሆነ የእርጉዝ ዋናዎችን በጥንቃቄ መጠቀም እንችላለን ማለት ነው። የእግር ጉዞ ማድረግ እንደዚሁ ህመም እንዲቀንስልን ያደርጋል ማለት ነው። ሌላኛው የኪንታሮት ህመምን መቀነሻ ትራሶች አሉ። እነሱን ትራሶች መጠቀም እንችላለን።